አዎ ይታይ አረንጓዴ አረንጓዴ በስመ አብ ልበልና ትንሽ እንትን ልበል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሰላም ውድ ኢትዮጵያውያን ወገኖቻችን፣ በሀገር ውስጥም በሀገር ውጭም ያላችሁ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። የምንገኘው በጻድቃኔ ማርያም ገዳም ነው። ጻድቃኔ ማርያም እንግዲህ በስሟ ማን ተራራ በጻድቃኔ ማርያም ደግሞ ከላይ ደግሞ ከዋሻው ተራራ ከላይ ነው እንግዲህ የምንገኘው ወጣ ብለን ማለት ነው። እንግዲህ በዚህ ቦታ ይኸው እንደምታዩት እዚህ መስቀል ባህታውያን መቼም በብረት መስቀል ይታወቃሉ። ብረት ሰዳዴ ሰይጣናት ነው የብረት መስቀል ታውቃላችሁ። እንግዲህ ባህታውያን ብዙ ጊዜም ይዘው ይዞራሉ ማለት ነው እና ምክንያቱም እየጸለዩ በሀገራችን ላይ ወንጌልን የወንጌል ቃል እንዲዘራና የሰይጣን ቃል ደግሞ እንዲበተን የሰይጣን ክፉ ሀሳብ ደግሞ ከሀገራችን እንዲጠፋ ያደርጋሉ ማለት ነው እና እንግዲህ በዚህ ቦታ እንገኛለን። አባታችን ጋር ብዙ ቦታ እንግዲህ ተገናኝተናል። ዛሬ ደግሞ ከዚህ ከኤረር መገናኘቻችን የመጀመሪያ መገናኛ ቦታችን ታላቁ ኤረር የኢትዮጵያ እምብርት ይለዋል እና ዛሬ ደግሞ በጻድቃኔ ማርያም ተገናኝተናል። እንግዲህ የጻድቃኔ ማርያም ደግሞ ለእኔ በጣም ትልቅ ባለውለታዬ ስለሆነች በዚህ ቦታ ሳገኛቸው እጅግ በጣም ደስ ብሎኛል ማለት ነው እና የኔ ገዳማት የተለያዩ ገዳማት እንግዲህ ብዙ ጊዜ እንደምታውቁት በተለያዩ በጣና ገዳማት በሉት ወደ ላስታ ላሊበላ በቅርቡም ነበርንበት ወደ ሺዋም ዝቋላ የተለያዩ ቦታ ብሄድ ብወጣ መጀመሪያዋ ወደ እነዚህ ቦታዎች እንድረገጥ የመራችኝ የጻድቃኔዋ ማርያም ናት ማለት ነው እና ስለዚህ በዚህ ቦታ በማግኘቴ አባታችን ደስ ብሎኛል። እንግዲህ እንኳን አገናኘን። አሁን እሳቸው ደግሞ በኢትዮጵያ የተለያዩ ገዳማት የዞሩ ናቸውና መጀመሪያ ስለ ጻድቃኔ ማርያም ምን ይላሉ? ጻድቃኔ ማርያም ለእርስዎ ምንድን ናት? ለእኔ ባለውለታዬ ናት። ባለውለታነቷ ደግሞ በዚህ ቦታ ይህ ቦታው ቃል ኪዳን ነው። ቃል ኪዳኑ ደጇን ተረግጦ እኔ ያልጠራሁት እኔ ያልሳብኩት ደጀን አይረገጥም። የመጣም እኔም ብሎ የመጣም በህልም በራእይ እገለጥለታለሁ፣ ሀሳቡን እፈጽምለታለሁ። እኔ ተሳልሞ የሄደ ተማጽኖኝ የሄደ ወንድ ልጅ በስግደት ብቻ ሳይሆን ስግደት ለወንድ ልጅ ስፖርቱ ነው፣ በለቅሶ ጭምር ቢጠይቀኝ ሴት ልጅ እንባዋ ሁል ጊዜም እንኳን አልቅሽ ብለውኝ እንዲሁም አልቅሽ ይለኛል። እንኳን አልቅሽ ተብላ ሴት ልጅ እንባው ሁል ጊዜ የሚመጣባት ነው። በእንባዋ ሳይሆን በስግደት በሰጊድ ብትጠይቀኝ የሴት ልጅ ሀሳቡን እፈጽማለሁ የተባለበት ቦታ ስለሆነ እኔ በዚህ ቦታ መጥቼ እንግዲህ ሀሳቤ ስለተፈጸመ እናንተም እንግዲህ ወደ ጻድቃኔ ማርያም መጣችሁ በረከት እንድታገኙ በዚሁ እያሳሰብን አባታችን ለእርሶ ወይም ደግሞ ለኢትዮጵያውያን ጻድቃኔ ማርያም ምንድን ናት? እንግዲህ ብዙ ሰዋይተኛ ብዙ ጊዜ የጻድቃኔዋ ማርያም ሲባል ይሰማልና የተወሰነ ሀሳባቸው ደግሞ በሀሳብ የሚነሳሱ አሉ ከውጭም ከሀገር ውስጥም ያሉ ኢትዮጵያውያንና ምንድነው ልዩ የሚያደርጋት ጻድቃኔ ማርያም? ጻድቃኔ ማርያም ልዩ የሚያደርጋት ለትክክል ለዘርዓ ያዕቆብ ቃል ኪዳን የገባችበትን ቃል ኪዳን 300 ትውልድ ምሕረትን እንደሰጠች ይነገራል። ከመጽሐፉም ይገኛል። እንዲሁም ላልምር ደጅሽን አላስረግጥም ያለው ቃል ኪዳን ነው። ስለዚህ በራእይ አይተው በሷ ስም ተማጽነው እንኳን ቀርቶ እስከ ሆቴል ቤት እስከ ሻይ ቤት ከፍተው የሚጠቀሙ ብዙ ህብረተሰቦች የሰው ዘር ፍጥረት የሚባል የሚገኝ የሰው ዘር ሁሉ የሚገኝበት የዘርዓ ያዕቆብ እመቤት የበላይ ሰብ እናት ተብላ የምትጠራ እመቤታችን ጻድቃኔ ማርያም ነው። ስለዚህ እግዚአብሔር አምላክ በዚህም ቦታ ላይ ተገኝተን እኔም ከኤረር እኔ ባይታይ ወልደ ጊዮርጊስ ከኤረር ተነስቼ በመጠራት የመጥቼ እኔም ከሷ ላይ ጥልቅ በረከት ከወላዲተ አምላክ ላይ ጥልቅ በረከት እንዳገኘው አሁን ወደ 3ኛ ሱባኤ ገብቻለሁ። 2 ጨርሼ 3ኛ ሱባኤ ገብቻለሁ። በጣም የተመሰገነ ይሁን። አገራችን ኢትዮጵያም ሰላም ያድርግልን። ኢየሱስ ክርስቶስ አይለየን። ለሀገራችን ጥልቅ እድል ይስጠን። እግዚአብሔር ይመስገን። ከዚህ በመቀጠል ደግሞ
ወደ ሚጣቃ ማኑኤል እንሄዳለን። ሚጣቃ ማኑኤል ማለት እንዲሁም ከድሮ አባቶቻችን እንደሰማነው ከሆነ እመቤታችን በዚያ ስታልፍ ወደ እመምረት አንኮበር ወደ እመምረት የካቲት 16 ቀን ቃል ኪዳን የተቀበለችበትን ቦታ ስትሄድ ልጇን በዚያ ላይ የልጇን ልብስ አጠበችበት ነው የሚባል ያ ጸበል። ስለዚህ ስለሆነ ያም ቃል ኪዳን በጣም ከባድ ስለሆነ ብዙ ህዝበ ክርስቲያን የተፈወሰበት ብዙ ህዝበ ክርስቲያን ሚጣቃ ማኑኤል ብዙ ክርስቲያን የተፈወሰበት ስለሆነ እንዲሁም አባታችን ተክለ ሃይማኖት ወረታችን ልፍ ብለን ተሻግረን ደግሞ የብረቷ ድልድይ ያለችና ከሷ ተሻግረን ብዙ ጸበል እንዳለ የአባታችን ተክለ ሃይማኖት የክርስቶስ ሰምራ እስከ ልጇ ጨርቆስ እስከ ልጇ ጸበል አዲስ ጸበል እንዳለበት እንዲሁም ወደ ታች ወረድ ብለን ከአርሴማና ከሰማዕቱ ጊዮርጊስ ጸበልም አብሮ እንዳለበት ይህን እየተረዳነ በአገባቡ እንድንጠቀም ህዝበ ክርስቲያን እግዚአብሔር ይርዳን። እንግዲህ እዚህም በመቀጠል ደግሞ መምረት ቃል ኪዳን መምረት የተነገረላት መምረት ሲባል ተራራ ላይ በዚያ ላይ ቃል ኪዳን ሁለተኛ ቃል ኪዳን ሲገባላት በኢትዮጵያ ላይ ሶስት ጊዜ ነው ቃል ኪዳን የገባላት። ከኤረር ሁለት ጊዜ ከዚህን አንድ ጊዜ በዴንስ ገዳም ከዚያ ተራራ ላይ ሆነው እቺ ያገር ሰው መምረት ብለው ያሉ መላእክት በዚያ ላይ መሃል ከበው እሷን መሃል አድርገው ከበው በነበሩ ጊዜ መምረት እንደዚህ እስቲ ዙሪ ሲል ልጇ ደንስናይ ደስ አለኝ። አሁንስ እስቲ ወደዚህ ዙሪ ሲል ደግሞ ከዚያ ሆነ አዲስ አበባ ይታያል። አዲስ አበባ ሲታይ ደብረ ብርሃን ናጭ እንዲህ አሁንስ ብርሃን ታየ ብላ የተገለጠች በዚያን ቦታ ላይ ብርሃን የተገለጠበት ሆኖ አጼ ዘርዓ ያዕቆብ ንግስነታቸውን በዚያ ቦታ ላይ ፈጽመዋል። ከሰሜን ተነስተው መጣው የነገሱበት ቦታ ነው ደብረ ብርሃን የተገለጠበት ቦታ ነውና እግዚአብሔር ክብር ምስጋና ይገባ። መምረት ሲባል ዝም ብሎ አይደለም። ቃል ኪዳን የተቀበለችው ከኢትዮጵያ እንጂ ውጭ ሀገር ወይንም ኢየሩሳሌም አይደለም። ይሄ ነው ህዝበ ክርስቲያን የተመሰገነ ይሁን። ዘርዓ ያዕቆብ እመቤት በላይ ሰብናት ይሄው ከዚህች ቦታ ላይ ከኮረብታ ከዋሻ ወጣ ብለን በዚያው ውስጥ ለውስጥ ያለበት ዋሻ እንዲሁም ውስጡ ባህር እንዳለው ያስረዱናል። ስለዚህ በራእይም ሲገለጥ ለአንዳንድ እህቶቻችን ለአንዳንድ ወንድሞቻችን በሚገለጥበት ሰዓት የዘርዓ ያዕቆብ እመቤት በዚያ ውስጥ ላይ እንዳንተ ላለ ቅዱስ ንጉስ ከመጣ እወጣለሁ እንጂ ለማንም በዚያ አልወጣም ያለችበት ቃል ኪዳን ለዘርዓ ያዕቆብ ልጄ በዚህ ምክንያት ነውና አለሁ እኔ ብላ የተገለጠችበት ቦታ ነው። እግዚአብሔር ይመስገን። እግዚአብሔር ኢየሱስ ክርስቶስ ሊቀ ካህናት ኃጢአትን የሚያስተሰርይ ይቅር ባይ ነው እና ሌላ ዘለቅ ብለን ደግሞ በምንሄደው በኢትዮጵያ ዙሪያ ላይ ያሉ አድባራት ትልልቅ አድባራቶች አሉ። እንዲሁም በአራት ማዕዘን ላይ ያሉ አድባራቶች አገረ ማርያም አገረ እግዚአብሔር የሚባል የኤረር ማለት አገረ ማርያም አገረ እግዚአብሔር ቅዱሳን የተሰወሩበት እነ ኤልያስ የተሰወሩበት እነ አቡነ አረጋዊ የተሰወሩበት እነ ኤልያስ የተሰወሩበት ቦታ ሲሆን እነ ያሬድ እንዲሁም እነ ናኩተላብ እንዲሁም ሌሎች ስውራን ያሉበት በእውነት አራት መስቀለኛ በሮች ያሉበት የኤረር ነው። ይህ ቦታ ከምድር ወደ ላይ ከፍ ብላ የገነት ብሔረ ሕያዋን የምትገኝበት ቦታ ነው ይሄ ቦታ ማለት ነው። እና ይህንን በየአካባቢ ዝም ብሎ ወይንም አንዳንድ ሰዎች ቀንጨብ አድርገው ብቻ የሚያወጡትና ወይንም በፌስቡክ በኢሳት የሚበትኑ ነበሩ። ብዙን የማይቻለው ወይ በሚበትኑበት ውስጡን ጠለቅ ብሎ ያየነው ውስጡን ደግሞ በደንብ አገባው የሚጠቀም ነው። በዚህና አካባቢ እና አብርሃ ጽባህ ከናግራን ጀምረው እስከ አክሱም ከአክሱም ጀምረው እስከ መርጦረ ማርያም ከመርጦረ ማርያም ጀምረው እስከ ተድባበ ማርያም ከተድባበ ማርያም እንዲሁም እስከ ፍልቅልቅ ዋሻው ሚካኤል አድርገው በዚያ ላይ እንዲሁም በጣና ጨርቆስን 44ቱን ታቦት እንደተከሉ የሚያስረዳ ነው። እና እግዚአብሔር አምላክ እነዚህ ሰዎች ከመጡ በኋላ እነዚህ ንግስታቶች ወንድማማች ንግስታቶች አዲስ አበባ ሸዋ ተገቡ በኋላ ፍልወይ በሚባል የእመቤታችን ቤተክርስቲያን እንደ ተሰርቶ እንደነበረ ነው የሚነገረው። ስለዚህ ፍልወይ ውሃ ነው እንጂ የሚባለው ፍንፍኔ አይባልም። ፍልወይ ውሃ ተብሎ ነው የሚጠራው። ይህንን
ፍሎ ውሃ ያሉት ጸበል ነው። በአሁኑም አባቶቻችን ወንድሞቻችን የሚጠቀሙበት ነው። አሁንም ጸበል ሆኖ እየተጠቀሙ የአቦዬ ታቦት ስውር አለ ተብሎ ነው የምንጠቀምበት በዚህ አንድ ዙሪያ ላይና ከቤተ መንግስቱ ትንሽ ወረድ ብሎ ከሻራታን ትንሽ በጎን ለጎን ናቸው። ስለዚህ ስለሚገኝ ከዚያን ተነሱና ከዚያ ላይ ሆነው የረርን አዩ። ከየረርን ሲያዩ ወደ የረር ከዱና ከየረር ደግሞ እምብርት ዓለም የረር ሀገረ ኢትዮጵያ ማዕከል እምብርት ዓለም ስለሆነ በዚያ ላይ ደግሞ ቤተ ክርስቲያንን ቆረቆሩ። ቤተ ክርስቲያንን ሲቆረቆሩ 4 ቤተ ክርስቲያን ነው የቆረቆሩት አንድ ላይ እነ ቅዱስ ሚካኤል ቤተ ክርስቲያን ቅዱስ ሚካኤል ቤተ ክርስቲያን እና የእመቤታችንን ቤተ ክርስቲያን አርባዕቱ እንስሳ የ24ቱ ካህናተ ሰማያትን ቤተ ክርስቲያን ነው እዚያ ላይ የመሰረቱት ማለት ነው። እና ስለዚህ እዚያ ላይ ያንን ሲመሰርቱ እንዲሁም ዛሬ በማሽን ሳይሆን በእነሱ ጥበብ በማሽን ራሱ የሚሰራ በእጃቸው ሲያስንኩት ራሱ የሚሰና ድንጋይ እየጠረበ ድንጋዩን እየቆረጠ በዚያን ሰዓት ላይ የሚያስተካክል ነበር። ማሽን ነበራቸው፣ ስውር ማሽን። አሁንም ከዚያው ነው ቀብረውታል የሚባለው። ብዙ ነገር ዙሪያው ውስጡ ክፍት እንዳለው የወርቅ አልባሳት በሙሉ የወርቅ ጥላ፣ የወርቅ ጫማ፣ የወርቅ ኮረቻ በዚያው ላይ እንዳለ ነው አሁንም የሚያስረዳው እና 7 አይነት የሚያበራ የወርቅ መስቀል እንዳለ ነው። ኢየሱስ ክርስቶስ ከመሰቀሉ በፊት አስቀድሞ የተቀመጠ ነው። ማን እንዳስቀመጠው እኛ አናቅም። ይሄንን እግዚአብሔር ይወቀው፣ የእግዚአብሔር ይወቀው። ከዚያን በኋላ እና አብርሃ አጽብሃ ያን ቦታ ሲመሰርቱ ምን አደረጉ? ቀን ቀን በጦርነት ሌሊት ሌሊት ቤተ ክርስቲያን ይሰሩ ነበር። አዎ ሰውነታቸውን በድጋ አስረው በጦርና በጎራዴ በፈረስ ላይ ሆነው ነበር የሚዋጉ። እዚያ ላይ አብርሃና አጽብሃ ወደ ከፋ፣ አብርሃም ወደ ደቡብ ሄደ። እዚያ ላይ በጦርነት እየተዋጉ እያለ ይህን ቤተ ክርስቲያን ሰርተው ከጨረሱ በኋላ እንደገና አደሬ የሚባል ማዶ አደሬ አቡነ መልከ ጸዲቅ አሁን የተሰራ 4 ዓመቱ ነው። መልከ ጸዲቅ የሳሌም ንጉሥ ካህኑ ለዓለመ አንተ ሲሞቱ የሚል መልከ ጸዲቅ ታቦት አሁን ተሰርቶበታል። የሐየጢስ ቤት ተብሎ ነው የሚጠራው። የሐየጢስ ቤት ከዚያን ጀምረው ሰው ለምሳ ስራ ሲሰሩ ብለው እዚያ ላይ ሲቀመጡ ከቤተ መንግስቱ ሲቀመጡ ሰው ተደርድሮ እየተቀባበለ ሳይቀዘቅዝ ይደርስ ነበር ድስቱ ይባላል። ይሄ ነው። ስለዚህ የእግዚአብሔር አምላክ እነዚህ ሰዎች ተከፋፍለው ሲገዙ ከፋ አጽብሃ፣ ደቡብ አብርሃም እየተዋጉ እያለ ቤተ መንግስታቸው በሃ-ጊዮርጊስ ከፋ ውስጥ በሃ-ጊዮርጊስ ኩቲ ሚካኤል ኩቲ መድኃኔዓለም በአፈር የመሰረቱት አሁንም ቤቱ ሰይፋቸው፣ ጎራዴያቸው፣ ዘውዳቸው ከዚያ ነው ያለው። እንደገና ንጉስ ጊዮርጊስ የሚባል የከፋ ንጉስን ወግቶ ያቸነፈበት እስከ ስሙ የጎጃም ንጉስ ጊዮርጊስ የሚባል በጣም ኃያል ንጉስ ነበረ። ያ ንጉስ በሃይማኖቱ ጸንቶ ኃይለኛ አገዛዝ የከፋንን ንጉስ ነበረ። ሀገሩን አሳምጾ በአምልኮት የሚሰራ ነበር። አንተ ለምን አታምንም ብሎ ወግቶ አቸንፎ ከከፋ ውስጥ ለ35 ዓመት ግዛት አድርጎ ተቀምጧል። ከዚያ ሲዋጋ አቸንፎ ከፋን አንድ አድርጎ ኢትዮጵያን አንድ አድርጎ ንጉስ ጊዮርጊስም እንደዚህ ገዝቷል። ዛሬ ብትሄዱ ዘውዱ ወዚያው አለ እስከነስማቸው ባንዲራው አንበሳ ነገደ ይሁዳ የሚል አለ። የወርቅ ጫማቸው፣ የወርቅ ልብሳቸው፣ ወርቅ ጋሻቸው፣ ጫማቸው ይገኛል። ከሶስቱ ቤተ ክርስቲያንም ከኩቲ ሚካኤል፣ በሃ-ጊዮርጊስ፣ ኩቲ መድኃኔዓለም ውሃውን ተሻግረን ድልድይ የሰሩት ባፈርም አለ በመንፈስ ቅዱስ እና እግዚአብሔር የተመሰገነ ይሁን። እንደነዚህ ያሉ አባቶችን አያሳጣን፣ እግዚአብሔር ይመስገንልን። ሌላ በተለያየ ብንሄድ ወደ ቅዱሳን ቦታ ደግሞ በምንመላለስበት ጊዜ በአራቱ ማዕዘናት በምንመላለስበት ጊዜ እነጉም ኢየሱስን የመሰለ በሌሊት በእውነት በሌሊት ከዋክብት እንደ ከዋክብት ቅዱሳን ከምስራቅ ተነስተው የሚያርፉበት እነ ጭሳርን የመሰለ ደብረ አዘሎን የመሰለ የቅዱሳን ቦታ አለ። እነ ምጽፋን የመሰለ በጣም የሚያስደስቱ ቦታዎች አሉ። ሌላ ወደ የት መሰላችሁ? ኤርትራ ውስጥ ደግሞ እነ ደብረ ቢዘን ይህን የመሰለ ቦታ ያለንን ኢትዮጵያ ውስጥ ላይ በጣም የተቀደሰ ሀገሮች ያሉበት እኔ ብዙም ብቆጥር በጣም ከባድ ቦታዎች አሉ፣ ስውር ቦታዎች። እነዚህ ሱባኤ እየገቡ እና አባታችን ተክለ ሃይማኖት እነ ደብረ ዳሙንና አክሱምን የመሰለ
ይህን የመሰለ ሁሉ 99 ተስዓቱ ቅዱሳን ያሉበት እነ ዲማ ጊዮርጊስን የመሰለ ሀገር በጣም የሚያስደስቱ አገሮች አሉ። እነዚህን የመሰለ አገራችን የሚጠብቁበት ጸሎት እስካሁን ድረስ ማንም አመፀኛ ተነስቶ ማንም አሕዛብ ቢመጣ ሰማዕቱ ጊዮርጊስ ከተነሳ ማንም የሚመልሰው የለም። በፊት ማንም ይቆም የለም። እንዲሁ ይግረማችሁ። ይኸው እነ አምባ ጊዮርጊስ አሉ፣ እነ ቅዱስ ላሊበላ የመሰለ ያያችሁት፣ እነ ብልባላ ጊዮርጊስ ያያችሁት። እንደዚህ ያለ ሀገር አለ። በእውነት የተመሰገነ ይሁን። አገራችን በጣም የቅዱሳን ሀገር ነው። እግዚአብሔር ይመስገንልን፣ እግዚአብሔር ይመስገን። በ44ቱ ማዕዘናት ምንም ቅዱሳን የሌለ የለ። እንደገና ወደ ምዕራብ ወደዚያ ስነድ ደቅ እስጢፋ የሚባል አንድ ቅዱስ ከእስራኤል ሀገር መጥቶ የተሰወረበት ደቅ እስጢፋ ማለት ወደ ምዕራብ ፓዊን አልፈን ጉምዝን አልፈን ወደ ዛሃን አካባቢ ወደ ጨው ባህር አካባቢ የሚገኝበት ማህበረ ስላሴ፣ ከዚያ ተራራ ወጠን ማህበረ ስላሴ ፊት ለፊት ይገኛል። እዚያን በኋላ ማዶ ለማዶ ደግሞ ንጉስ ዳዊት በለያ የሚባል ምንም ትርጉሙ በል ማለት ነው። በለያ በላ ማለት ነው። በላ ማለት በላ እስኪ ይሁን ማለት ነው። እና ይህን የመሰለ ገዳም ሁሉ አለው። እግዚአብሔር ይመስገን። እነ የቶር የተወለዱበት እነ ራጉኤል ወይም ልበል ወይንም እና ብርጅዲን የነ ሰባ ሰገል አባት የተወለደበት ሀገር ነው። እነ ሰፍታም እነ ኢትዮጲስ የተወለዱበት ሀገር ነው። እና ብርጅዲ በእውነት በዚያነ በውሃ አዟሪ ተኋላ ሲፈላሰፍ የነበረው ድንግል በድንግልናዋ ትጸንሳለች። በኢየሩሳሌም በናዝሪት ገሊላ በትንሿ ከተማ ትወለዳለች። በዚያን ሰዓት ላይ ኮከቡን አይታችሁ ብሎ በዚያን ዚያ ጽፎ በብራና ያስቀመጠላቸው ለልጆች በዚያን ሰዓት እኛን ደርስ ይሆን ብለው ሲጠባበቁ እሱ አረፈ፣ ልጆች ደረሱ። እና እግዚአብሔር ይመስገን። ይህን የመሰለ አገር ነው ኢትዮጵያ ማለት የቅድስት ሀገር ናት። እንዲሁም ዝም ብሎ አደነም። እግዚአብሔር ይመስገንልን። የቅዱሳን ክብር ምስጋና ይገባው። ሀገራችን ኢትዮጵያ ሰላም ያድርግልን። ወስብሐት ወእግዚአብሔር። አሜን። ቃሌት ያሰማልን። ያው ጥቂት እንግዲህ በስፋት ኢትዮጵያ ያሉ ገዳማትንም በስፋት አባታችን ነግረውናል። ስለ ጻድቃኔ ማርያምም የዘርዓ ያዕቆብ እመቤት እንደምትባልና በራእይ በህልም ተገልጣ ብዙዎችን እንደምትፈውስ እንደምታድን እንቆቅልሻቸውን እንደምትፈታ በቦታው ተነግረናል። እስካሁን አንድ ጥያቄ ግን እንጠይቃቸው። እስካሁን ካያችኋቸው ገዳማት እንግዲህ ልዩ ገዳም ወይም ደግሞ እንደ ህዝበ ክርስቲያን ምእመናን እንዲያዩት የሚናገሩለት ገዳም የትኛው ነው? እንግዲህ እንዳሉት ሀገራችን የቅዱሳን መናኸሪያ ሀገረ እግዚአብሔር ሀገረ ማርያም ይባላል። እንግዲህ ከነዚህ ውስጥ በጣም ልዩ ቦታ ነው ብለው የሚናገሩት የትኛው ነው? ለየት ያለው ቦታ የረር በጣም ለየት ያለ ቃል ኪዳን ያለው ለንግስታት ሁሉ ቃል ኪዳን አጼ ዘርዓ ያዕቆብም ከዚህ ሄደው ነው ቃል ኪዳን የተቀበሉት። ይህንን ከመመስረታቸው ሌላውን ከመመስረታቸው ደብረ ብርሃን ከመምጣቸው በፊት በእውነት ከዚያም ቦታ ላይ ሄደው ሱባኤ ይዘው ንግስታት ቃል ኪዳን ሳይቀበሉ የማይነግሱበት ቦታ በጣም ለየት የሚያደርገው ብዙ ስውራን ቅዱሳን ስላሉበት ነው። ልፍ አእላፋት ቅዱሳን ያለበት ነው። እንዲሁም በአይን የማይታይ ምናልባት ለወደዱት በሚገለጥ እንጂ በሳር ቤት የተሰራች ቤተ ክርስቲያን ዙሪያዋን በእንሰት የተሸፈነች በለምለም የተሸፈነች ቤተ ክርስቲያን እንዳለች ያመለክተናል። ከዚያ ቦታ ላይ ቅዱሳኖች እንዲሁም ለወደዱት ተገልጠው እናንተ ከምን መጣችኋል ምንድነው የምትፈልጉት ብለው የሚጠይቁበት ቦታ ነው። ብሔረ ሕያዋን ወይም ብሔረ ብፁዓን ሳይሆን ብሔረ ሕያዋን። ይሄ ብሔረ ሕያዋን ከምድር ከፍ ከተራው ከፍ ብሎ ግን ይሄ ሲሆን ደግሞ አራት በር አለው። የረር አራት በር ነው ያለው። አራቱም በር አንዳንድ አመት ንፋስ ይወጣል ከበረዶ ጋር፣ አንዳንድ አመት ንፋስ ይወጣል ከበረዶ ጋር። ይህን የመሰለ ቦታ ነውና ለየት ያለ ነው። እዚያን ቀጥሎ የዘርዓ ያዕቆብ እመቤት በእውነት ለእኔ ከ88 ጀምሮ ከ89 ድረስ በእውነት እዚህ መጥቼ ያላየሁት ራእይ የለም ወንድሞች። ብዙውን ምስጢር ገልጣልኛለች።
4ኛ ነው አሁን የመጣው። ብዙ ምስጢር ገልጣልኛለች። ለኔም ብዙ ስራ ሰርቻለሁ። እግዚአብሔር ይመስገን። ብዙ 4 አብያተ ክርስቲያን እንደሰራሁ እግዚአብሔር ኢየሱስ ክርስቶስ ያውቃል። እና ይሄ የሆነ ከሷ በመመራቴ ከየረር ወደዚህ በመምጣቴ እዚያ ላይ ተነገረኝ፣ ወደዚህ መጣሁ። እንደገና ተመልሰህ ክድ በመባል ይህንን ፈጽማልኛለች። የዘራ ያዕቆብ እመቤት ክብር ምስጋና ይገባው። እየሄዳችሁ እናንተም በዚህ ሀገር ላይ የመጨረሻው ጊዜ አምሳለ ኢየሩሳሌም ተብሎ የሚሰራ ቤተ ክርስቲያን ከየረር ነው። ልክ እንደ ኢየሩሳሌም ከውጭ መጣው እንዲሳለሙት እንደ ኢየሩሳሌም ይሳለሙታል። እዚያን በኋላ እነ ኢየሩሳሌም ላይ ሄዶ ደግሞ ሰለሞን በሰለሞን ጊዜ የነበረው ታቦተ ጽዮን የነበረችበት የፈረሰውን ቤተ ክርስቲያን እንደገና አድሶ ይሰራል ነው የሚለው ቃሉ። እና እግዚአብሔር ይመስገን፣ ልዑል እግዚአብሔር ይመስገን። በሰላም የዮሐንስ ወልደ ነጎድጓድ ረድኤት በረከታቸው አይለየን። ዛሬው ቀኑን በሰላም አውሎናል። ሌሊቱን በሰላም ደግሞ ይባርክልን። ረድኤተ ሕሊና ሳሊተ ምሕረት አቁራሪተ መዓት ረድኤት በረከቱ አይለየን። ለሁላችንም እንቆቅልሽን ትፍታልን። አገራችን ሰላም ያድርግልን። የሰላም ባለቤት ኢየሱስ ክርስቶስ አይለየን። አሜን። እንግዲህ ያው ምርቃኑን አሜን ብለናል። እንግዲህ ከአሜን አሜን ተብሎ እንግዲህ አንዳንድ ጊዜ አይፈታም ይባላል። ግን እስኪ አባታችንን ቁጭ ብለንም አንዳንድ ነገር እንትን እንበልና ምንድነው እንግዲህ ከዚሁ ላይ ደግሞ የምጠይቃችሁ ወቅቱን ዘመኑን ዋጁ ይላል መጽሐፍ ቅዱስ። ዘመኖች ክፉዎች ናቸውና አካሄዳቸውን አስተውላችሁ ሄዱም ይላል። ስለ ዘመኑ ምን ይላሉ? መቼም ብዙዎች እኔንም ስለሚጠይቁኝ ነው። አባቶች ጋር ምን ይላሉ? ምክንያቱም በከተማው የሚሰማው ሁከት፣ ጭንቀት፣ ጦርነት፣ አንዱ ወንድሙን እያሳደደ ያለበት ዘመን፣ በተለይ ደግሞ ኢትዮጵያን የሚሉ ስለ ቤተ ክርስቲያን የሚቆረቆሩ ሰዎች በስደት ላይ ነው ያሉ። በኢትዮጵያዊ አንድነታቸው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአንድነት የሚያምኑ ሰዎች አንድነት ቋንቋቸው እንዲደበላለቅ ባቢሎናዊ ስርዓት፣ ባቢሎን ማለት የተደበለቀች ቋንቋ የተደባለቀ ከተማ ይለዋል እና አሁን የነገሩን ወደፊት ስለሚፈጸሙ ልክ የኤረርን ክብር እንደዚህ ገልጸዋል እና ኢትዮጵያ እንደዚህ ሁከቷና ጭንቀቷ ዘመኑስ ይህን ያህል በሁከትና በጦርነት በተለይ ደግሞ ሀገረ እግዚአብሔር እያልን እየጠራን ባለች ኢትዮጵያ ላይ ብዙ አይነት የሰው ልጆችን ቀውስ አይተናል እና ስለዚህ ጉዳይ ምን እናድርግ? ከዚህ ፈተናስ እንድናመልጥ ምን እናድርግ? ሌላውስ ደግሞ ያለው ተስፋ ምንድን ነው? በሀገራችን ላይ ያለው ተስፋ ምንድን ነው? በሀገራችን ወደፊት የሚመጣው ተስፋ እግዚአብሔር ይመስገን ጽናት ይጠይቃል። ጽናት የሚጠይቀው ለምንድን ነው ብትሉኝ፣ እግዚአብሔር ምን አለ? አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችሁ ይላል የእግዚአብሔር አምላክ አያሉ። ይሄ በዚህ ምክንያት ኢትዮጵያ ይሄ መቼም የምጥ መጀመሪያ ነው። ይሄ የምጥ መጀመሪያ ነው። የመጨረሻው ገና ነው። ከዚህ በመቀጠለ በእውነት እናት የልጇን ጩኸት ሰምታ ትጮኻለች የሚለው ቃል ነው። ስለዚህ በዚህን ዙሪያ ላይ በእውነት በዚህ በጻድቃኔ ማርያም ዙሪያ ላይ ኃይለኛ ጦርነት ነበር። አልፏል። በሂዳር ወቅት አልፏል። ይሄ በቆሎ ማርገፊያ ይባላል። በዚህም ቦታ ላይ የሚደረገው ምንድነው? ከትግራይ ከሰሜን ተነስተው ጦርነት እያደረጉ በሰሜን ሸዋ ላይ ይደርሳሉ። ከሰሜን ሸዋ ደርሰው አይወጡም፣ ያልቃሉ ይላል። ትንቢቱ ነው። አንደኛው ትንቢት ነው። ይሄ ትንቢት አንደኛው ተፈጽሟል። ሁለተኛ ነው የምንጠብቀው። ሁለተኛው ከተፈጸመ አባቶቻችን እንደተናገሩት በእውነት ከ2004 እስከ 2005 የፍጻሜ ነው ብለው ነው የተነገረው። ስለዚህ ማንም 2014 ማለት ነው 2015 ነው የሚጠይቀው። ስለዚህ አሁን በኢትዮጵያ ላይ ያለው ሁከት ያለ ጭንቀት እኛም ንስሐ አልገባንም።
ወደ ነዋይ ነው የምንሄደው፣ ሆዳችን እንዲሞላ ነው። ሌላ መናፍቅ የተለያዩ መናፍቃን የተለያዩ አላውያን በሀገራችን ላይ ከውጪ ሃይማኖታቸውን እየካዱ የገዛ ወንድሞቻችን ባተባቸውን እየበጠሱ ወደዚች ሀገር ኑ ግቡ እያለ እያስገባብን ነው ያለው። ስለዚህ ስለገቡ እነዚህ ሰዎች ዛሬ በእውነት አዎ የኢትዮጵያ ሰዎች በሰዓቱ ግቡ የተባሉበት ወቅት ዛሬ አይደለም፣ ቆይቷል። ወደ ሀገራችሁ ግቡ፣ ወደ ኢትዮጵያ ግቡ ተብሎ የተነገረበት ሰዓት ቆይቷል። ትንቢት ይፈጸም ዘንድ ግን ይህ ሰው ፈጽሞታል። ስሙን ባንጠራ ማንም ያውቃል። ትንቢት ይፈጸም ዘንድ ፈጽሞታል። እንዲሁም ኢሳያስን ወደ ኢትዮጵያ መጥቶ እንዲያስታርቅ ያደረገው ምሳሌ ነበረው። እኔ እኮ ነኝ ቴዎድሮስ ለማለትም ሙከራ ተደርጎ ነበረ። ማለት ነው። ምን አይነት ቅድስና ተይዞ ነው? ምን አይነት ንጽህነት ተይዞ ነበረ? እኔ ቴዎድሮስ ነኝ ብሎ በዚያ ላይ ሙሉ አፍ የሚሰጠው ነበረ። እዚያን በመቀጠል አቡነ መርቆሬዎስን ሄዶ አመጣና ሙታንን ተነስተ ታረቅ እስከሚል ሙታንን አስነስቶ አባታችን አቡነ ተክለ ሃይማኖት ወደ ኢየሩሳሌም ሲሄዱ አንድ አጽም አገኙ። ያን አጽም አንተ አጽም ምን ሆነ ነው እዚህ የተኛው? እባክህን በስላሴ ብለው ጸልየው አስነስተው ምን ሆነ ነበረ? አይ ውሃ ወደ ኢየሩሳሌም ስሄድ ውሃ ጠምቶኝ ነው እኔ እዚህ ላይ የቀረሁትኝ ብሎ በዚያን ሰዓት ላይ አባታችን አቡነ ተክለ ሃይማኖት አስነስተው ያን ልጃቸውን ይዘው ሄዱ። እዚያን ኢየሩሳሌም ደርሰው አብሯቸው ረድ ሆኖ ተከትሏቸው ይጓዝ ነበረ። ከዚያን በኋላ አባታችን በእውነት ተመልሰው ሲመጡ ያን አባት ከመንገድ ላይ ገዳም ተቀመጠ እዚች ላይ ብለው እንደሰጧቸው ነው የሚነገረው። ስለዚህ ነዋሌ ገዳም ሁሉ የሚታወቁት በዚህ ነው። እና ስለዚህ ለምንድን ነው መሰላችሁ እግዚአብሔር አምላክ ምን አደረገ? ምንድን ነው ያደረገው? በአሁኑ ሰዓት የመፈጸሚያ ሰዓት ስለሆነ ምልክት እያሳየ ነው ያለው። ይህ ህዝበ ክርስቲያን ንስሐ ገብተን መጠበቅ እግዚአብሔር መምጫው ሰዓት ስለቀረበ እያንኳኳ ነው፣ በየቤቱ እያንኳኳ ነው ያለው። በአሁን ሰዓት የኑሮ ውድነት ያያችሁት፣ ራብ የሚያድሩ አሉ፣ በብርድ ላይ የሚያድሩ ወንድሞቻችን አሉ። የሚበሉት አጠው እንኳን የሚያድሩ ወንድሞቻችን፣ የሚለብሱት አጠው የሚያድሩ ወንድሞቻችን፣ የተማሩትን በዘረኝነት ያያችሁት፣ ስራ እንኳን ሲገባ በዘረኝነት ተምረው እናት አባቶቻቸው አስተምሯቸው በዘረኝነት ሆኗል። ያያችሁት የዕለት ፍጻሜ ነው። ይህን ለያይተውናል። እግዚአብሔር ደግሞ ምላሹን ያብጅልን። እውነት የቴዎድሮስ አምላክ እንዲመጣልን መጸለይ ያለብን፣ በያለንበት በየገዳማት ባለንበት በገጠርም ያለ ቤተ ክርስቲያን መጸለይ ያለብን። ካህናትም ሆነ ብቻ ወደ ሆድ ብቻ መሄድ አይደለም። ወንድም መተዛዘን አለባቸው። አልፎ ለሚሄደው ጎናቸው ላለው ነዳያን በአዲስ አበባ በተለይ በሌላ በከተማ ሌላው እንኳን ደህና ነው። በአዲስ አበባ ያላችሁ ካህናት፣ ህዝበ ክርስቲያን፣ ጳጳሳትም ብትሆኑ ለወንድሞቻችን ለድሆች ጾም እናንተ ጾም ደርሰዋል፣ ጾም ስትይዙ አሳርዳችሁ እየበላችሁ ወንድሞቻችን እየደበደባችሁ የምታባሩ፣ ወታደር እየላካችሁ የምታባሩ በጣም ክልክል ነው። ይሄ ሁሉ ምጽአት አምጦብናልና መወፈር አይደለም። መወፈር ምንም ጥቅም የለውም። አባቶቻችን ይሄ ሁሉ ቢቀር ነው የሚሻለን። ይሄ ሁሉ ወደ ንስሐ እንመለስ። ንስሐ ግቡ፣ መጸለይ ነው። አለበለዚያ ፒያሳ ጊዮርጊስ ገብተን 3 ሱባኤ ምህላ ማድረግ እንችላለን። ይሄ ሁሉ ሲነገር ምን መጣብን ተብሎ ነበረ። ሰዎችም አልፈዋል። ይሄ ያሉት ሰዎችም አልተያዙምም። እነሱም የህይወታቸው ከዚህ ዓለም አልፏል። ነፍሳቸውን ይማርልን፣ ችግር የለውም ለነሱም። ያው መቼም ስንት ንግስታት እቺ ምድር ስንት ንግስታት በልታለች፣ ስንት ቅዱስ ንግስታት በልታለች። ይኸው የምትታዩት ነውና እግዚአብሔር ረድኤት በረከቱ በዚህ ሀገር ይደርልን፣ ያሰብነውን ያምጣልን። አምላከ ቴዎድሮስ ብለን በዚያ ላይ በእውነት በዚያን ሰዓት በአምባ ፈረስ ላይ ወደ ሰማይቱ ጊዮርጊስ ነው ዞሮ ያው ቴዎድሮስ ቢባልም አዛዡ እሱ ነው። በእውነት የሀገራችን የኢትዮጵያ ቄሰ ገበዝ እሱ ነውና በእናታችን አብሮ ነውና የሚሄድ በሰሞኑም በራእይ እንደተገለጠ በኤረር በኩል በምስራቅ በኩል ከእመቤታችን ጋር እመቤታችን በአህያም እንደ በቅሎ ባለ በአህያ ሆና ወጣ ስትመጣ ወደ ምዕራብ፣ ሰማይቱ ጊዮርጊስ በፈረስ ላይ ሆኖ ነው የታየው። በፈረስ ላይ ሆኖ ነው የታየው። በፈረስ ላይ ሆኖ ነው የታየው። በፈረስ ላይ ሆኖ
በፈረስ ላይ ሆኖ ነው የታየው እና እግዚአብሔር ይመስገን እግዚአብሔር ይመስገን። እና ስለዚህ ኢትዮጵያ ትንሣኤን ምናይ ይመስለኛል። እግዚአብሔር ክብር ምስጋና ይገባው። ለአባቶቻችን በረከት ይደርልን። ረድኤተ ሕሊና ሳሊተ ምሕረት አቁራሪተ መዓት ረድኤት በረከቷ አይለየን። አሁን በጻድቃኒ ማርያም ነው ይህንን የምንነጋገረው ያለንና ለደጉ ለቸሩ በረከት ላለው ያድርሰን። የአባቶቻችን ትንቢት የተነገረለት በእውነት 3 ሱባኤ በቅዱሳን የተያዘለት እግዚአብሔር ይመልስልን፣ እግዚአብሔር ያምጣልን ሀገራችን